ናስቲ የቤት ክራይ አይሰጠኝም እንዴ አንተ? የቤት ክራይ አይሰጠኝም? ቤት ክራይ? አዎ። እሺ ችግር የለውም። 300 ብር አለሽ? አዎ አለኝ። ስጪኝ እስኪ እመልሳለሁ ብድር። እሺ ይሄው እንካ። አመሰግናለሁ። ችግር የለውም። እንትን እያሰብኩ ነበር እኔ ራሴ። አዎ ብር ጎደለኝ። ብር ጎደለኝ። ለምንድን ነው የጎደለ? የለኝ እንትን ብሎኝ ሞላ። ሞላ። ምኑን ነው የሚሞላ? በቤት ኪራዩ እንዴ የ300 ለብቻ ነው የምሰጠኝ። የቤት ኪራይ ጨምሬልሽ እዚህ ውስጥ አይደል ያንቺ 300 ቤት ኪራዩ ላይ ጨምር ሞላው። እኔም አንቺም በቃ ከዕዳ ነፃ ነን። ያጂው ኧረ እባክህ 300 ብር አለብህ አሁን የተቀበልከኝ። ከኔው ወስደህ ወደኔ ትመልሳለህ? ቤት ሌት በይ ይኸው መለስኩ አይደል? አሁን ምን አለኝ? ተቀበልኩ። ይሄ የቤት ኪራይ ነው። 300 ትሰጠኛለህ? የለም ምን ነው የሚቀልደው ልጁ? ከኔው ተቀብለህ ወደኔ ትመልሳለህ? የሰው እንባ አለቅሽም እንዴ ጭራሽ? ኧረ ተይ እንዴ! ምንድን ነው ሰው ዝም ብሎ የራሱን ኑሮ አይኖርም?